السلام عليكم ورحمة الله وبركاته ودنا يتكبراتشو في خالد تيوب تكتاتيوش عندما نعلاتشو إن شاء الله زاري متانو بعد دس فيديو نو السم قرآنا نمياسكراون ابليكيشن نمنايو مالتنو ندت اندهونا تقاقمون نعلن بس رابزات مكنيات مقرات لالتمچاچو ويم قرآن محفظ فلقاتشو የሚያሰማችሁ ሰው ከሌለ ይህ አፕሊኬሽን በጣም ጠቃሚ ነው ማለት ነው። ራሱ እዛ ላይ ያሰማናል መሐፈዝ የምንፈልገውን ስህተታችንንም እዛው ላይ ያሳየናል ማለት ነው። የተሳሳትነውን ያሳየናል እና እንዴት እንደሆነ አጠቃቀሙ በደንብ ተከታተሉኝ። አሁንም ማሳያችሁ ይሆናል ማለት ነው። በመጀመሪያ ወደ ስልካችን እንገባና ፕሌይ ስቶር ነው ማለት ነው የምንከፍተው። ፕሌይ ስቶርን እንከፍታለን ማለት ነው። አይፎን ከሆነ የምትጠቀሙት ደግሞ አፕ ስቶርም ማለት ነው። ፕሌይ ስቶርን እንከፍታለን በመጀመሪያ። ከዛ ሰርች ባሩ ላይ እንደምታዩት እኔ በጻፍኩት መልኩ ተርቲል ብላችሁ አንድ ጊዜ ትጽፋላችሁ ማለት ነው። ከዛ ሰርች ስታደርጉት መጀመሪያ ላይ ይመጣላችኋል። ኢንስታል የሚለውን ትነኩታላችሁ ማለት ነው። ከዛ እስከሚወርድ እንጠብቃለን አፕሊኬሽኑ። ይችን ኦፕን የምትለውን እንነካታን ማለት ነው። እዛ ወደ አፕሊኬሽኑ ወስድናል፣ ይከፍትልናል አፕሊኬሽኑን። ከዛ ይችን ጌት ስታርትድ የሚለውን አንድ ጊዜ እንነካዋለን ማለት ነው። ከዛ ድምጻችንን ለማወቅ ያክል ቅሩ ይለናል ማለት ነው። ሱረቱል ኢኽላሱን ቁል ሁወላሁ አሐድን ቅሩ ይለናል። አረንጓዴ ማይኳን አንድ ጊዜ እንነካና የመጀመሪያውን እንነካዋል። ለአፕሊኬሽኑ ማይኩን እንድንጠቀም ፍቀዱለት የሚለው የመጀመሪያውን ይሄን እናበራዋለን ማለት ነው። አሁን ይጀምራል። አሁን ጀምሯል። መቅራት እንጀምራል ማለት ነው። قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد ከቀራና ለበኋላ አሁን ወደ ቀጣዩ ሄዱ ይለናል ማለት ነው። ወደ ቀጣይ ብለን እንነካዋል። የቀራነውን ይሄው እንደዚህ ያጣራ ነው ማለት ነው። በዚህ መልኩ ነው ስህተቱ የሚያሳየን። ከዛ አሁንም አረንጓዴውን እንነካለን። አሁንም መልሰን አረንጓዴውን እንነካና እዚህ ላይ ኢሜል ክፈቱ ይለናል ማለት ነው። ከዛ ሶስተኛው ላይ እንነካና ያስመርጠናል ኢሜላችንን። ይሄን አፕሊኬሽን መጠቀም የፈለግንበትን አፕሊኬሽን ኢሜል እንነካለታል አንድ ጊዜ ማለት ነው። ይሄን መርጫለሁኝ። እናንተ ደግሞ የፈለጋችሁትን ብዙ ኢሜል ካላችሁ ደስ ያላችሁን ኢሜል አንደኛውን ትመርጣላችሁ ማለት ነው። ከዛ እንደዚህ ብሎ ይመጣልናል። ስም አስገቡ ይለናል። ስሙ በእንግሊዘኛ መሆን አለበት። ስማችሁን ታስገባላችሁ እዚህ ጋር ማለት ነው። ለምሳሌ እኔ ስሜን አስገባሁኝ እዚህ ጋር። ከዛ ስማችሁ ብቻ በቂ አይደለም። ስማችሁንና ወይ ቁጥር ነገር ታስገቡበታላችሁ ማለት ነው። አላስገባላችሁ ስም ብቻ በቂ አይደለም። ስማችሁንና ወይ ቁጥር ነገር ተጨምሩበታላችሁ አላሳልፋችሁ ካለ ማለት ነው። በእንግሊዘኛ መሆን አለበት። 15 ፊደል መብለጥ የለበትም ማለት ነው። አሁን አስገባኝ ወደ አፕሊኬሽኑ። ስለዚህ እዚህ ላይ ምን ያመጣልናል? የቁርአኑ ስታይሉ የትኛው አይነት አጻጻፍ ይሆንልን የሚለውን ማለት ነው እዚህ ላይ ያመጣልናል። እዚህ ላይ ሙስሐፍ መደኒ ያለ ሁሉም የተለያየ አጻጻፍ ያላቸው ናቸው። የሚመቻችሁ ለማንበብ የሚመቻችሁ ጽሁፍ ያዘውን እኔ መጀመሪያው መርጫለሁኝ። ይፈልጋችሁትን መርጣላችሁ እንደዚህ ያረጋችሁ። ይሄን ከፈለጋችሁ ይሄን፣ ይሄኛውን ከፈለጋችሁ ይሄን ያረጋችሁ። ግን ይሄኛው የበለጠ ይሻላል ማለት ነው። ስለዚህ እዚህ ላይ ደግሞ ሾው ተጅዊድ ከለርስ የሚላለ የተጅዊዱን ቁርአኑ ላይ ቀለም ሊያሳየን ማለት ነው በከለር አድርጎ። አሁን ስናበራው ከለር ይመጣል። እዚህ ጋር እንደምታዩት ከለሮች እዚህ ጋር ይመጣሉ። እነዚህ ከለሮች ትርጉም አላቸው። እዚህው አፕሊኬሽኑም ላይ ያሳየናል። አረንጓዴው የቀልቀላ ነው፣ ቀዩ የኢድጋም ነው እያለ ማለት ነው ያሳየናል። ቀይ ቀይ ያለባቸው ኢድጋም ናቸው፣ ሰማያዊ ሰማያዊ ያለባቸው ደግሞ ቀልቀላ ናቸው እያለ ያሳየናል። ይሄን ካፈለጋችሁ ብታበሩት ጥሩ ነው፣ ባታበሩትም ችግር የለው። ከዛ ኮንቲኒው የሚለውን ትነካላችሁ አንድ ጊዜ። ከዛ ይሄን ስካይፕ ብላችሁ ታልፎታላችሁ። ይሄ አስፈላጊ አይደለም። አሁንም አሎ የሚል ሲመጣላችሁ ሁሉ ጊዜ አሎ ነው የምትሉት።
እዚህ ላይ አጠቃቀሙን እያሳየን ነው። በማይኩ እንደዚህ አድርጋችሁ ነው የምትጠቀሙ ምናምን ያለ ነው። ይሄን ኤክስ የሚለውን አንድ ጊዜ እንነካውና አሁን አስገባን ማለት ነው። ከዚህ ላይ የፈለግነውን ሱራን የምንመርጥበት እዚህ ላይ ነው። ይችን ስንነካት ሱራ ያስመርጠናል። እዚህ ጋር መቅራት የፈለግነውን ወይም የሐፈዝነውን ሱራ ወይም መሐፈዝ የፈለግነውን ሱራ እንመርጥለታል ማለት ነው። አለ ለምሳሌ ሱረቱል ፈለቅን ከሆነ መሐፈዝ የፈለግነው ሱረቱል ፈለቅን ስናካው እንደዚህ ብሎ ያመጣልናል ማለት ነው። ስለዚህ ከዛ የፈለግነውን መቅራት መሐፈዝ ከሆነ የፈለግነው እንደዚህ አድርገን እንሐፈዛለን መጀመሪያ። ከሐፈዝን በኋላ ግን ይቺ አይን ምልክቷ እዚህ ጋር ያለችውን አንድ ጊዜ እንነካታል። ስንነካው ጠፋ ቁርአኑ ማለት ነው። ስንቀራ ነው የሚመጣው። ትክክል ስንቀራ ያመጣልናል ማለት ነው። ትክክል ከሆነ ደግሞ ቀይ ያበራና ያሳየናል። እዚህው ላይ ቫይብሬት ያደርጋል። ወደፊት አያስቀጥለንም ትክክል አልቀራን ማለት ነው። እንደዚህ እናጠፋዋል ከሐፈዝን በኋላ የፈለግነው ሶፍሃ። ሌላም ሱራ ከሆነ እንደዚህ እቺን እየነካን እንቀያይራል ሱራውን። ለአሁኑ ይሄን ከሆነ የፈለግነው እዛ የማይኳን ምልክት እንነካለን አንድ ጊዜ። ከዛ አሁን መቅራት ጀምሯል ማለት ነው። ስለዚህ ሱረቱል ፈለቅ ነው መቅራት የፈለግነው። ቢስሚላሂር ረህማኒር ረሂም ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቀ ወሚን ሸሪ ነፋሳቲ ፊል ዑቀድ ወሚን ሸሪ ሐሲድን ኢዛ ሐሰድ። ይኸው እንደምታዩት ስተት ሲሆን አያስቀጥለኝም ማለት ነው። እንደዚህ ብሎ ያመጣል። አሁን አንዱን አያት የዘለልኩት ለማሳያ ነው ለእናንተ። እንደዚህ ሳረገው አያስቀጥለኝም ማለት ነው። እዚህ ላይ ቀይ አድርጎ ያመጣል፣ አይሄድም ወደፊት። ትክክል ከሆንኩኝ እንደዚህ ሱራውን አያቶቹን ያጠፋዋቸውን ቅድም እያመጣ ይሄዳል። ቀርታችሁ ጨርሱ። እቺን ነው የምነኩት። እቺን ምልክት ስነኩት ሴቭ ያደርግላችኋል ማለት ነው። እዚህ ላይ ስተታችሁ ምናምን ታያላችሁ፣ ታጀምራላችሁ ማለት ነው። እንደዚህ ካመጣባችሁ በኋላ ይችን ስታርት የሚለውን ትነኩታላችሁ። አሁን ጀምሯል ማለት ነው። ስለዚህ አሁን ሱረቱን ናስ እንቅራ። አሁን ደግሞ አንድ ቀደሙ የምንነካው ይችላል ነው መቅራት የምንፈልገውን ሱራ እዚህ ጋር ነው የምንመርጠው፣ የፈለግነውን ሱራ ማለት ነው። በዚህ መልኩ ነው የምንመርጠው። አሁን ሱረቱን ናስ እንቅራ ሐፈዘነዋል። አሁን አጥፍተነዋል። እዛ ይችን ነው የምንነካው ማለት ነው። አሁን ጀምሯል። እቺ ጅምር እንዳለልን መቅራት እንጀምራለን ማለት ነው። አሁን ሱረቱን ናስ ላይ ነው የምንጀምረው። እናንተ የፈለጋችሁትን ይሄን ከሆነ የምታሐፈዙት ሳይጠፋ መቅራት ከፈለጋችሁ ትችላላችሁ። ግን ሐፈዛችሁትን ማረጋገጥ ከሆነ የፈለጋችሁት የሐፈዛችሁት ትክክል መሆኑን ይችን አይኗን ምልክት እንደዚህ አጥፍታችሁ ስቀሩት ራሱ ያመጣላችኋል። ስቀሩ ቢስሚላሂር ረህማኒር ረሂም ቁል አዑዙ ቢረቢን ናስ መሊኪን ናስ ሚን ሸሪል ወስዋሲል አይው እንደዚህ ያስቀጥለኝም ቫይብሬት ያደርጋል ማለት ነው። ይጮሃል ስልኩም ስንሳሳት ኢላሂ ናስ የሚለውን አልፋል ብሎ በቀይ ያመጣልኝ። እንደዚህው ስቀራው ያሳልፈኛል። አሁን ትክክል ስቀራው ተመልሼ ያስከደኛል። ካልሆነ ያስከደኝም እንደዚህ ስልኩ ይነዝራል ማለት ነው። ቫይብሬት ያደርጋል። ኢላሂ ናስ ሚን ሸሪል ወስዋሲል ኸናስ الذي يوسوس في صدور الناس من الجنة والناس ይሄው አሁን ስቀራው አስከደኝ ማለት ነው። ሱራውን ይሄው እንደ አዲስ አመጣልኝ። አጥፍቼው ነበር እኔ ትክክል ስለቀራሁኝ አመጣልኝ ማለት ነው። ትክክል ካልቀራን ወደፊት አይቀጥልም፣ አያመጣውም። ቀይ ያበራ ስልኩ እየነዘረ ነው የሚቀጥለው ማለት ነው። ከዛ የምፈልገውን ከቀራን በኋላ ይሄን አረንጓዴው ምልክት እንነካዋለን። ይችን የቅንጭላት ምልክት የመሰለውን እሱን አንድ ጊዜ ስንነካው ስተታችንን ያሳየናል ማለት ነው። ይሄው መጀመሪያ ላይ እንደምታዩት እዚህ ጋር ኢላሂ ናስ የሚለውን ዘለሃል እያለ ነው። እዚህ ጋር እንዴት እንደዘለልኩ መስማት ከፈለኩኝ ይችን አንድ ጊዜ እንነካታል። ከዛ ያሰማኛል ማለት ነው ምን ብዬ እንደዘለልኩኝ። ናስ እዚህ ላይ ማለት ነው ያሰማኛል። ምን ብዬ እንደተሳሳኩ ማወቅ ከፈለግን ይችን ነክተን ያሳየናል ማለት ነው። እዚህም ላይ ወዚህም ላይ ይሄኛውን ስንነካው ደግሞ ትክክለኛውን አቀራር ያሳየናል ማለት ነው። በቃሪዎች እንዴት እንደሆነ ትክክለኛው አቀራር ያሳየናል። የተሳሳትነውን ለማወቅ ይችን የቱን ነካለን። ትክክለኛው አቀራር እንዴት እንደሆነ ለማወቅ ደግሞ በቃሪዎች ያሰማናል እዚህ ጋር ማለት ነው። ይችን ነካለን። በዚህ መልኩ መቅራት እንችላል ማለት ነው። ከሐፈዝን በኋላ ምን ጊዜ ይችን አይኗን ምልክት እናጠፋታለን። ስናጠፋው እንደዚህ ይሆናል። ስንቀራው ይመጣል። በትክክል ስንቀራው ይመጣል። በትክክል አልቀራ ነው ስልኩ ይነዝራል። እንዲህ መስመር ምልክት ነው የሚያደርገው፣ አያስከደንም።
አሁን ለምሳሌ ሌላ ሱራ እየቀራን እንሞክረው ወደ ላይ ሱራ ዝም ብለን እንሄድና ሱረቱ ነባ ላይ እናርገው አመ ላይ ማለት ነው አመ ላይ ስንሐፍዝ መጀመሪያ ይችን አይኗ ምልክት እናበራል እንዲታየና አመ የተሳሉን እናሐፍዛል መጀመሪያ ማለት ነው ከዛ ከሐፈዝነው በኋላ እርግጠኛ ከሆናችሁ በኋላ ማሰማት ከሆነ ሲፈልጉ ይችን አይኗ ምልክት ታጠፉና ይችን አረንጓዴዋ ምን ጊዜ ማለት ነው ትነኩታላችሁ ከዛ እንደጀመረ መቅራት ትጀምራላችሁ ማለት ነው ቢስሚላሂር ረህማኒር ረሂም عما يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون ألم نجعل الأرض ايوه እንደዚህ አመለሰኛው ثم كلا ሚነው ሰላለፍኩት ማለት ነው አውቄ ለማሳየት ነው ማልፈው ይሄን ቅራያ ላይ ነው ደማግሞ ይመልሳል ስታላስተካከልኩ ድረስ አይቆምም ይሄ ተሳስተሃል ይያለ ነው ስልኩ እንደ እየጮኸ ይቀጥላል استمستاكل درس አሁን ተመልሼ ስቀራው ثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا ايوه አሁን ማስቀጠል ጀምሯል ተከል ስለቀራሁት ከተሳሳኩ ግን ወደፊት አያስከደኝም እንደው እየጮኸ استمستاكل درس ተመልሼ እንደዚህ ይቀጥላል ማለት ነው ቀርተን ስንጨርስ ምን ጊዜም ይችን እንነካለን ሴቭ አረጋው አሁን ይችን ቀዩ አመልክቶ ይችን ስንነካት ወደ ስተታችን ይወስደናል ማለት ነው ስተታችን ነው መስማት ቀድም እንዳሳየኋችሁ ይችን ስነኳት ምን ብለን እንደቀራን ነው አሳስተን ያሰማናል የራሳችንን ድምጽ አሁን ሊያሳየን ነው ምን ብለን እንደተሳሳተ አዩ እንደዚህ ብለን ያለፍነው አለና የትክክለኛውን አቀራር ደግሞ እንዴት ነውስ መቅራት ያለብኝ ብላችሁ አላውቀባችሁ ካለ ደግሞ እዚህ ወጣ ገቡ ያለውን ስነኩት ያሳየናል ማለት ነው ትክክለኛውን አቀራር ይሄን ያለፋችሁት ብሎ በቃሪው አቀራር ያሳየናል ማለት ነው በዚህ መልኩ በጣም ቀላል ነው የምትፈልጉትን ሱራ እዚህ ላይ እየገባችሁ እየቀያየራችሁ ሙሉ 30 ጁዝ ማለት ነው እዚህ እየቀያየራችሁ አሁን ባያሳየኋችሁ መልኩ በደንብ ቪዲዮውን ተከታተላችሁ በዚህ መልኩ ማድረግ ነው ማለት ነው ኢንሻአላህ ለዛሬ የሆነው ኢንሻአላህ እንደተጠቀምኳችሁ ተስፋ አደርጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።